ኢትዮጵያ የበላይ ናት ተብላ እንድትመዘገብ ያደረሰች ቤተክርስቲያን ነበረች። ቤተክርስቲያንን መውጋት ሲጀምሩ ብዙዎቹ አሁን የወደሙት እንደ ፍልፈል ከጉድጓድ የሚወጡት ሁሉ አሁን ስትመለከቱ ቤተክርስቲያን ይጎዱ የነበሩ ሰዎች ናቸው። አሁን አስፈሪ ጊዜ ላይ ነው ያለነው። የመከራ ሰዓት ነው። መቼ እንደምንሞት አናውቅም። በሞት ጊዜ ንስሐ የለም። ከሞትን በኋላ የመዳን እድላችን አሁን ላይ የሚወሰን ነው። ስህተት የሆነ አስተሳሰብ፣ ከሰብአዊነት የወጣ ከመንፈሳዊነት የወጣ እግዚአብሔርን የማይገልጽ የሆነ ስልጣን፣ እግዚአብሔርን የማይገልጽ የሆነ ስራ፣ እግዚአብሔርን የማይገልጽ የሆነ አኗኗር ሁሉ ትዳር ሁሉ ፈራሽና ከንቱ ነው። በሴተኛ ዳሪነት የሚኖሩ እህቶች ይኖራሉ። በዚህ ምክንያት ሊርቁ አይገባም። በዝሙት ኃጢአት የሚኖሩ አሉ። በዚህ ምክንያት ሊርቁ አይገባም። ከእግዚአብሔር የወጣሁ ነኝ፣ ተስፋ የቆረጥኩ ነኝ የሚሉ ሊኖሩ ይችላሉ። ተስፋ ይቁረጡ፣ ዝቅ ያለው ይሙላ ተብሏልና። ሁሉም አይኑት ይምላለ። ተስፋ የሌለው ተስፋ ያለው ይውላል ይውላል። ከእውነቱ ተስፋ የሌለው ልቡና፣ ፍርሃተኛ የሆነ ልቡና፣ በትዳሩ ውስጥ የሚጨነቅ ልቡና፣ በስራው ውስጥ ስጋት ውስጥ ያለ ሰው ይሙላ። እግዚአብሔርን ይመንና ይሙላ አለ። የእግዚአብሔር ማዳን ይህ አለ። እግዚአብሔር መጥቶ የተጠመቀ ጥምቀት የሚያስፈልገው ሆኖ አይደለም፣ ለእኛ ሊመሰርት ነው እንጂ እኛ ተጠምቀን የዘላለም ሕይወት የምናገኝበት ሁለተኛ ልደትን ሊሰጠን ነው እንጂ ይሄን ልብ ልንል ያስፈልጋል ወገኖቼ። በተለይ በዚህ ዘመን ልቡናው ከባዶ የሆነ ትውልድ እየበዛ መጥቷል። በራሱ የሆነ አስተሳሰብ መኖር የማይችል የኩረጃ መንፈስ ብቻ የተጠናወተው የውጩ የባህል የምዕራባውያን ባህል ብቻ ልቡ ላይ የሚሰርቀው ኢትዮጵያዊነት የሚያስጠላው ውጫዊነት የሚያስደስተው ሃይማኖተኝነት የሚያስጠላው ክህደትና ፍልስፍና የሚያስደስተው ሰው እየበዛ መጥቷል። እስኪ ወገኖቼ በእውነት ኢትዮጵያ ከሌሎች ሀገሮች ቅይጥ የምትፈልግ ነበር? እስኪ ንገሩ። ኢትዮጵያ ማለት በራሷ አቅም ያላት በራሷ ልዕልት የሆነች በራሷ ሀገራትን ያንጸረቀቀች ሀገር ነበረች። አባቶቻችን የሰሩልን ክብ አሁን ይህ ሁሉ ማን ተሰብስቦ ተሰበሰበ? እስኪ አስቡ። አባቶቻችን መቼ የሰሩት እስካሁን ነገም ይቀጥላል። እውነት ነው ወገኖቼ። ከእንቅርት ላይ ጆሮ ደግፍ እንዲሉ ሀገራችን ኢትዮጵያ የዓለሙ ጦርነት እንዳለ ይሁንና እንደ ሀገራችንም ስንመለከት ሰው ነው የግሉ ያለው የግል ጦርነቱ አልበቃ ብሎ እንደገና ወደ ህብረት ጦርነት መጥቶ የሰው ደም እየፈሰሰ አጥንት እየተከሰከሰ በዶዘር እየተቀበረ ነው ያለው። ወቅት አሁን እኛ በእለት ሳይቀር ብዙ ህሙማን የሆስፒታል ላይ ናቸው። ብዙ ከባድ ነገር ሱቆች ብዙ ወገኖቻችን መውጣት አይችሉም። ወቅት ታዲያ ሃይማኖተኝነት አያስፈልግም? እግዚአብሔር መፍራት አያስፈልግም? ህዝብ ሃይማኖት መኖር ያስፈልጋል። በተለይ ወገኖቻችን እንድታስቡ የምንፈልገው ሃይማኖት አለን፣ ትክክል። እግዚአብሔር ወልድን ይኸው እየገለጥነው ነው። በጥምቀት በትምህርት እየገለጥን ነው። ባለባበስም ልንገልጥ የሚያስፈልግ ነው፣ እየገለጥን ነው። አንዳቾቻችን ግን እግዚአብሔርን ከማሰብ የራቀ በሴቶችም በወንዶችም የሚታይ ኢትዮጵያዊ ባህል ያልሆነ ከምዕራባውያን የመጣ ማበዳችንን ለማረጋጋት ቀዳዳ ጨርቅ አምጥተው ሰጥተው ያንን ገዝተው በመልበስ እብደታችንን አረጋግጠንላቸዋል። በእውነቱ እንደዚህ አይነቱን ነገር ልናርቅ ይገባል። ተስፋ ያጣ ልቡናው ባዶ የሆነ እባካችሁ እንደው ይሙላ እግዚአብሔር በማመን ተራራው ዝቅ ይበል አለ። በትዕቢት የሚኖር ወንድሙን የሚጨቁን ኃይል ያለው የሚመስለው እርሱ ዝቅ ይበል፣ ኃይል የእግዚአብሔር ነው ይበል። እውነት ወገኖቼ እስኪ በመተሳሰብ እንኑር። አሁን አስፈሪ ጊዜ ላይ ነው ያለነው። የመከራ ሰዓት ነው። መቼ እንደምንሞት አናውቅም። በሞት ጊዜ ንስሐ የለም። ከሞትን በኋላ የመዳን እድላችን አሁን ላይ የሚወሰን ነው። ከሞትን በኋላ ለመዳን የምንሰራው አሁን ነው። ሰማያውያን መሆናችንን የምናረጋግጠው አሁን ነው። ስርዓተ ሰማይ ተሰራ በዲበ ምድር፣ የሰማይ ስርዓት በምድር ተሰርቶ ይኸው መላእክት በአንድነት እግዚአብሔርን እንዲያገለግሉ ኢትዮጵያ ሀገራችንም ለብዙ ዓመታት ለ3000 ዓመታት
በእውነቱ ቅድስት ተዋሕዶ ሃይማኖት እያስተማረች ህዝቡ በልቡናው ውስጥ እግዚአብሔርን የመውደድ እግዚአብሔርን የመፍራት አዝማሚያ ውስጥ ነበረ። አሁን ግን የውጩ የሊበራል አስተሳሰብ ነፃ አስተሳሰብ በሚባል ትምህርት ሃይማኖት አልባ የሆነ እግዚአብሔርን አልባ የሆነ የሚጠብቅ በላይ እንደሌለ መጋቢ እንደሌለ የማየት ፍርሃት ያለው ጠባቂ የሌለው የሚመስል ትውልድ እየመጣ መጥቶ በእውነቱ። ስለዚህ ወገኖቼ በምን እንስተካከል? እንደዚህ አይነት መንፈሳዊ በዓል እንኳን ተሰርቶ አባቶቻችን ሰማያዊ በረከትን ምድራዊ ጸጋን የምንጎናጸፍበት አድርገው ሲሰሩልን፣ እኛ ግን ብዙዎቻችን የምንጠቀመው በዓሉን እኩሌቶቻችን ለስካር፣ እኩሌቶቻችን ለዝሙት፣ እኩሌቶቻችን ለታይታ እንጠቀመዋለን። በእውነቱ እማይገባ እኩሌቶቻችን ሁከት በመፍጠር እንጠቀመዋለን በዓሉን። እንዲህ ከመሆን መጠበቅ ያስፈልጋል ወገኖቼ። የኦርቶዶክሳውያን መገለጫ አይደለም በእውነቱ። ስህተት የሆነ ትምህርት፣ ስህተት የሆነ አስተሳሰብ፣ ከሰብአዊነት የወጣ ከመንፈሳዊነት የወጣ እግዚአብሔርን የማይገልጽ የሆነ ስልጣን፣ እግዚአብሔርን የማይገልጽ የሆነ ስራ፣ እግዚአብሔርን የማይገልጽ የሆነ አኗኗር ሁሉ ትዳር ሁሉ ፈራሽና ከንቱ ነው። አያችሁ፣ ልቦሙኒ ከንቱ ከመመቃብር ክሱት ጎራይቶሙ፣ ልባቸው ከንቱ ነው እንደተባለ እስኪ ተመልከቱ። ሬክዎ ለኃጥ አብየ ከመአርዘ ሊባኖስ ወሶበ እገብ ኃጣይክዎ፣ ኃጢአተኛ እንደ ዘግባ ከፍ ብሎ አየሁት ስመለስ ግን አጣሁት ተብሎ በመጽሐፍ ቅዱስ ተነገረ። በእውነቱ ኃጢአተኞች ለጊዜው ከፍ ብለው ሊታዩ ይችላሉ። ነገር ግን በውስጣቸው ኃጢአት እስካለች ድረስ አትለቃቸውም። ለጊዜው እንዳናጡት የምታፍጥ ሌብነት፣ ለጊዜው እንዳናጡት የምታፍጥ ስርቆት፣ ለጊዜው እንዳናጡት የምትጣፍጥ እንደ ማር ወለላ የምትጣፍጥ ዝሙት፣ ፍጻሜዋ ግን ሞት ይሆናል። እግዚአብሔርን የማይገልጽ አኗኗር ሁሉ ይበላሻል። ስለዚህ ካሁን ጀምሮ እንደ ግላችን ወደ ከፍታ መስመር መምጣት አለብን። በእውነቱ አገራችን ኢትዮጵያ ከፍ እንድትል ትፈልጋላችሁ? ትፈልጋላችሁ? እስኪ መፈለጋችሁን በምን ታረጋግጣላችሁ? እሺ፣ አገራችን ኢትዮጵያ ከፍ እንድትል ከፈለጋችሁ ቤተ ክርስቲያን ከፍ እንድትልስ ትፈልጋላችሁ? እሺ፣ እንግዲያስ ቤተ ክርስቲያን ከፍ አለች ማለት ኢትዮጵያ ከፍ አለች ማለት ነው። ኢትዮጵያ ያለ ቤተ ክርስቲያን ከፍ ማለት አትችልም። ቤተ ክርስቲያንን ያንቋሸሹ ኢትዮጵያን ማሳደግ የህልም ሩጫ ነው። የህልም ሩጫ ነው። እንዴት ብሎ የሚጠይቀኝ ሰው ካለ ያለ ነፍስ ስጋ በድን ነው። ያለ ነፍስ ስጋ በድን ነው። እውነት እላችኋለሁ፣ አሁንም ደግሞ አለው፣ ኢትዮጵያ ስጋ፣ ቤተ ክርስቲያን ነፍስ ናት። ነፍስና ስጋ ከተለያዩ ነፍስ ወደ ዘላለም መንገድ፣ ስጋ ደግሞ ወደ አፈር ይገባል። ስለዚህ ያለ ቤተ ክርስቲያን ኢትዮጵያን አሳድጋለሁ የሚል መሪም ሆነ ባለስልጣን፣ ህዝብም ሆነ አስተሳሰቡ በጠቅላላ ረቀኩ የሚል ካለ ቤተ ክርስቲያን ከፍ ስትል ብቻ ኢትዮጵያ ከፍ ትላለች። ለምን ካላችሁ ቅኝ ግዛትን አስወግዳ ቀደምት የሆኑ ታሪኮችና ቅርሶችን እነዚህ ያደረሰች ቤተ ክርስቲያን ናት እንጂ ኢትዮጵያ የምትባል አይደለችም ነው። ምክንያቱም ያለ ነፍስ ስጋ አይንቀሳቀስም፣ ያለ ነፍስ ስጋ አይናገርም፣ ያለ ነፍስ ስጋ አይበላም አይጠጣም። ኢትዮጵያም እግዚአብሔርን የምናመልክባት ቤተ ክርስቲያን የእሷ ነፍሷ ናት። ስለዚህ ቤተ ክርስቲያን ከፍ ስትል፣ ለዚህ እኮ ነው ስለ ሀገሪቱ ያደረገችው አስተዋጽኦ በቁጥር የማይዘረዘር ነው። በኪነ ህንፃ ብትመለከቱ፣ በጽሁፍ ብትመለከቱ፣ በልዕልና ብትመለከቱ ግርማዊነትን፣ ልዕልናን፣ ከፍታን ለሀገራት ሁሉ ኢትዮጵያ የበላይ ናት ተብላ እንድትመዘገብ ያደረሰች ቤተ ክርስቲያን ነበረች። ቤተ ክርስቲያንን መውጋት ሲጀምሩ ብዙዎቹ አሁን የወደሙት እንደ ፍልፈል ከጉድጓድ የሚወጡት ሁሉ አሁን ስትመለከቱ ቤተ ክርስቲያን ይጎዱ የነበሩ ሰዎች ናቸው። ቤተ ክርስቲያን የሚጎዳ አካል አሁንም ኢትዮጵያን የጠበቀ አይምሰላችሁ። ኢትዮጵያን የሚያስተዳድርም አይሆንም። ኢትዮጵያ ከፍ የምትለው በሃይማኖት ነው። የማይስማማህን ምግብ ስትበላ ሆድህ ይንጓጓል አይደለ? አዎ ካልክ ኢትዮጵያም የማይስማማትን ለአሜሪካ ዲሞክራሲ አስተምህሮ ፍልስፍና ውስጥ ተዘፍቃ በሰብአዊ ፍልስፍና የታወረ አይምሮ ሊመራት የማይችላት እንደመሆኗ መጠን ምን ይሆናል? ሰላም ታጣለች፣ ሁከት ይበዛል። አይስማማም። የማይስማማ ምግብ መብላት አየሁ። ስለዚህ አገሪቱ በወጥንቅጥ ውስጥ ትገኛለች። ስለዚህ ከፍ እንድትል እፈልጋለሁ የሚል ሰው ካለ አንደኛ ማድረግ ያለበት የግሉን ቅድስና ይጠብቅ። የኛ የየግላችን ቅድስና የአገሪቱ አስተዋጽኦ ነው። አንድ መሪ በመሪነቱ ተጠሪነቱ ለእግዚአብሔር ሲሆን ከፍ አለች አገሪቱ። አየሁ
አየሁ ተጠሪነቱ ለእግዚአብሔር መሪዎች ባለስልጣናት ተጠሪነታቸው ለእግዚአብሔር ሲሆን ያም ብቻ አይደለም ማህተማቸው ቅባታቸው በቅዱስ ቁርባንና በሰላማዊ ጸሎት ሲሆን ያን ጊዜ አገሪቱ ከፍ ትላለች። ወደ እግዚአብሔር እጁን የሚዘረጋ ወደ እግዚአብሔር ጸሎት የሚጸልይ አካል ሲኖር ህዝቡ በየግል ህይወቱ ሲቀደስ የረከሱ ቦታዎች ሲጠፉ ሲወድሙ ያን ጊዜ አገሪቱ ከፍ ትላለች። በእውነቱ ያደገች ሀገር ከፍ ያለች ሀገርን ሰጥተውን ይኸው የወደቀች ሀገር እየተረከብን እንገኛለን። በእውነት እየተልፈሰፈስን እንገኛለን። እስኪ እንደ ግል ህይወታችን እንየው። እኩሉ በዝሙት የተጨማለቀ እኩሉ በስካር የተጨማለቀ በዘረኝነት የተጨማለቀ ቋንቋ ከሰው በላይ መሆኑን አሁን እየሰበከ ያለበት ትውልድ ነው ያለው። ቋንቋ ከሰው በታች ነው። ካልተግባባንበት ቋንቋ አያስፈልግም። አያችሁ በድምጽ መስማማት ይቻላል። ዝም ብሎ በእጅም መስማማት ይቻላል። ሃይማኖትን ይዘን አገራችንን ከፍ የምናደርግበት የጎደለ አይምሮ የሚሞላበት እንዲሁ ትዕቢተኛ ዝቅ የሚልበት ሃይማኖትን ጠብቀን አገራችንን ለትውልድ የምናወርስበት ቤተክርስቲያን እንዲህ በዓላቶቿ በሰፊ እየተከበሩ የበለጠ ይህን ውጭ ሀገር ይፈልገዋል፣ አያገኘውም። አልተሰራማ። ይህን አሁን ውጭ ሀገር ይፈልገዋል እና አሜሪካ ይፈልጉታል፣ አያገኙትም። ለዚህ ነው ፈረንጅ ኢትዮጵያ የሚል ከሰከሰው። ለምን? በእነሱ የለም ይሄ በእነሱ የሌለውን ጸጋ። አሁን ግን እኛ ደግሞ እየናቅነው በእውነት ዝቅ እያደረግነው ማየት ጀምረናል። ነጠላ መልበስ እንደ ውርዴት፣ ቤተክርስቲያን መሄድ እንደ ውርዴት፣ ስጋው ደግሞ መቀበል እንደ ውርዴት፣ ቤተክርስቲያን ገብቶ ማስቀደስ እንደ ነውር እየተቆጠረ መጥቷል። በእውነት ወገኖቼ የበዓል ብቻ ክርስቲያን በመሆን ለምንድን ነው የምንኖረው? በእውነት እስኪ ይሄን አስቡት እንዴ! ውስጡ መንፈሳዊነት የሌለ በበዓል ብቻ የሚገኝ ክርስቲያን እንዳንሆን መጠንቀቅ ያስፈልጋል። ጉባኤያት ይሰራሉ፣ ህዝቡ አይማርም እንዴ! እሁድ ሁሉ ይሳለማል። ለምሳሌ እዚች ከተማ ላይ ቢያንስ ከ40 ሺህ በላይ ህዝብ አለ አይደል? እሁድ ስንቱ ቤተክርስቲያን ያረፍዳል? አዩ ስትመዝነው 90% አያረፍድም። አያችሁ አይደል? ታዲያ ክርስትናው የት አለ? ዋጌን ዋግሹሞች አገር የሃይማኖት አገር ብለን እንመካለን። ጥሩ ነው ብንመካ መልካም ነበረ። ነገር ግን የምንመካው መቼ መሰላችሁ? እንደ ግል ህይወታችን የመጠጥ ቤቶች ሳይበዙ መጽሐፍ ቤት ሲበዛ ትምህርት ሲበዛ መጠጥ አትጠጡ አላልንም። በአቅማችሁ ይሁን። ጭፈራ አትደሩ፣ የተወገዘ ነው። ዳንስ አትደሩ፣ የተወገዘ ነው። ወንድምህን በሚጎዳ ስራ አትሰማራ፣ የተወገዘ ነው። ሁሉን በፍቅር ስሩ። መልካም የሆነውን አስተሳሰብ ተቀበሉ፣ ክፉ የሆነውን አስተሳሰብ ጣሉ። ይሄን ለማድረግ ደግሞ ትምህርት ያስፈልጋል። ስለዚህ ለመማር እንጓጓ። በእውነቱ ለመማር ቦታ እንስጥ። ምግበ ስጋ ለመብላት ጊዜ አጠረኝ የማይል ሰው ለመማር ግን ጊዜ አጠረኝ ይላል ብዙ ሰው። በእውነቱ አይምሮ ሳይገባው ትምህርት ሳይማር ሰው መኖር አይችልም። ሆዳችን የምግብ ውጤት መሸከሚያ ነው። ሆድ ምግብን ተሸክሞ የሚኖረው በምግብ ነው። አይምሮ ትምህርት ተሸክሞ የሚኖረው በትምህርት ነው። የአይምሮ ልማት በትምህርት ይመጣል። አይምሮ ካልነማ አገር አይለማም። አገር ማለት የሰው አይምሮ ነው። አይምሮ ሲለማ አገሩ ይለማል፣ መንደሩ ይለማል፣ አካባቢው ይለማል። ስለ ልማት እናውራ ካላችሁ አይምሮን እናልማ እንላለን እኛ። አይምሮ ባልነባበት ልማት ቢፈጠርም ያፈርሰዋል። አይታችኋል አይደለ? መሰረተ ልማቶች ሲፈርሱ አይምሮ ባልለማበት ልማት ይፈርሳል፣ ይወድማል። ዘላቂ መፍትሄ ለማምጣት አይምሮን ማልማት ያስፈልጋል ወገኖቼ። ስለዚህ በመንግስት አካላት ስራ ላይ ያላችሁ አይዟችሁ፣ በርቱ። ስትበረቱም ደግሞ በመማር ላይ፣ በማስተዋል ላይ፣ በሃይማኖት ላይ ሳትፈሩ ሃይማኖት ያለው ሰው አይፈራም ሲጀመር እንዴ። በዛሬው ዕለት ወንድማችን አርፏል። ያረፈ ወንድማችን አሁን ወደ ክርስቶስ ነው ሄደው። ወዴት ይሄዳል? ስለዚህ ወገኖችም መጽናናት ያስፈልጋል። ወዬ በበዓሉ ተለየብን የለ አትበሉ። እኛ ብንሞትም አለን። ከመኖራችን የሚበልጠን መሞታችን ነው። መሞታችን የመኖራችን ውጤት ነው። ካልሞትን አንነሳም፣ ካልተነሳን ከክርስቶስ ጋር አንነግስም። ለመንገስ መሞት ያስፈልጋል ወዳጄ። ሳይሞቱ የነገሱ ይሞታሉ፣ ሙተው የነገሱ ደግሞ ይኖራሉ። ይሄን አስተውሉ እስኪ። አያችሁ፣ ሳይሞቱ የነገሱ ይሞታሉ፣ ሙተው የነገሱ ደግሞ ይኖራሉ። ለብሂለ ነግሰ ፍጻሜሁ አኮኑ ብሂለ ሞተ። ተሾመ ነገሰ ማለት ፍጻሜው ሞተ ነው። እኛ ግን ከሞትን በኋላ ንግስናችን አሁን ክርስቶስ ጥምቀትን መስርቶ ከሰጠን በመጠመቅ ያገኛት ንግስና
በባህሪያችን ውስጥ ተሰውራለች። የሚገርማችሁ በእኛ ውስጥ ተሰውራለች። ማንኛውም ክርስቲያን ከክርስቶስ ጋር ለመንገስ ቃል ገብቷል። እግዚአብሔርም ሊያነግሰን ቃል ገብቷል። ከሱ ጋራ ለመኖር ከሱ ጋራ እዚሁ እንኖራለን። እዚሁ ከኖርን በሰማዕትነት እናልፋለን። አሁን ይሄንን ህዝብ ስትመለከቱ በውስጡ ፍርሃት የሌለው ስንት እንደሆነ ታውቃላችሁ? አያችሁ? ፈረንጆች እየመጡ እየመሰከሩ ነው። ሌላው ሀገር እየተጨነቀ እንዴት ኢትዮጵያውያን እንዲህ ብለው ያከብራሉ ይላሉ ሲጨነቁ። እኛ ግን ኢትዮጵያውያን እውነት ነው ዓለም የማያውቀው ድብቅ ኃይል አለን። ኃይላችንን የሚነጥቁ አካላት መኖራቸውን ግን እንዳትዘነጉ። መንፈሳዊ ኃይል ተነጠቀ ማለት ፍርሃት ነገሰ፣ ይኸው ደነገጠ፣ ተሸበረ፣ ክብረ ነፍስ ወረደ፣ ሰብአዊነት ጠፋ፣ ምድራዊነት ሰፈነ፣ መንፈሳዊነት ሽሚያ፣ መቀማማት፣ መጠፋፋት፣ ለቡድን የሚደራጅ ህዝብ ይፈጠራል። በቡድን የሚደራጅ ህዝብ ለሀገር የማያስብ ለጎጥ የሚያስብ ለዘረኝነት ብቻ የሚቆም ህዝብ ይፈጠራል። ሽሚያ ያለበት ማሸነፍ የበላይነት ጥማት ያለው ህዝብ ይፈጠራል። ይህ በሆነበት ሀገር አይኖርም። ምክንያቱም እነገሌ ናቸው ያሉት እነሱ ይምሩን የማይል ህዝብ ይፈጠራል። በዚህ ሰዓት ምን ይሆናል ማለት ነው? በቃ ጠፋ ማለት ነው ሀገር። ስለዚህ ወገኖቼ ተስፋ የሌለው ተስፋ ይዞ በትዕቢት ከፍ ያለው ደግሞ ዝቅ ብሎ በመኖር ሃይማኖታችንን ልንገልጽ ይገባል። በዛሬው ዕለት ያረፈ ወንድማችንንም አምላካችን በመንግስቱ ይቀበልልን። የሁላችንንም ነገ ምን ሞት ነንና በሞታችን ጊዜ አጋንንት ሳይሆኑ መላእክት እንዲቀበሉ አምላካችን ጸጋውን ያጎናጽፍልን። ሞትን ሳይሆን መፍራት ኃጢአትን፣ ሽሚያን፣ ጠብን፣ ጥላቻን፣ ዘረኝነትን፣ ስካርን ሁሉን ይሄን ነው መጥላት ያለበት ሰው። ሞት ከኛ ጋር የሚኖር ወዳጃችን ሲጠላ የማይጠላን ዘመዶቻችን ሲተውን የማይተወን እውነተኛ ወዳጃችን ነው ሞት። ነገስታትን የማይፈራ ጦማዳሪዎችን የማይንቅ ሁሉን የሚሰትረው ሞት ነው ወገኖቼ። ስለዚህ በሞት ምክንያት ልባችን አይሸበር። በእውነቱ አገር ሲጠፋ ከማያት መሞቱ ይቀላልና የሚሞቱ ሰዎች ንዑዳን ክቡራን ናቸው። እኛ እኮ በዚህ ዘመን መቅሰፍት እያየን ነው ያለ ነው። እስመ መቅሰፍት መዓቱ ወሃዩ እንፈቃዱ። በእውነቱ ከመዓቱ የተነሳ መቅሰፍት ይደረጋል፣ ከእግዚአብሔር ፈቃድ ደግሞ መዳንም ይመጣልና። ስለዚህ መቅሰፍቱም ከእጁ ነው ማዳንም ከእጁ ነውና ከእጁ ከሆነው ከእግዚአብሔር እግር ወድቀን ልናለቅስ ይገባል። ሁላችን በንስሐ ልንታጠብ ይገባል። በጣም ብልሹ ሕይወት አለን በየቤታችን። በእውነት የትዳር ሕይወታችን ተበላሽቷል። ይኸው ከአንድ ሚስት በላይ የሚልከሰከሰው ሕዝብ እየበዛ መጥቷል። በአንድ የማይጸና እየበዛ መጥቷል። መታመኑ ጎሎበታል። አድነን እግዚኦ እስመ ሀልቀ ኄር፣ አቤቱ ደግሶ አልቋል አድነኝ። መተማመን ከሰው ልጅ ጠፍቷልና አድነኝ እያለ መዝሙረኛው ይጮሃል። ስለዚህ ዘመን በእውነቱ እግዚአብሔርና ሰው ተካከሉ። በእውነት ልቤሂ ለእመጌሰ መንገለ ሀተታ ገነት ባቲ ዘተጋብአት ጊያተ ሰሎሞን ጥበባት ሩያነ ኮኑ በሳምናዊት ሰዓት ሰብ በአመፃ ወእግዚአብሔር በምሕረት። ልቤ ወደ ፍልስፍና ሄደ መረመረ። በእውነቱ ሲመረምር በዚህ ዘመን ያገኘው ይላል ሊቁ። በእውነት ባለቅኔው እግዚአብሔርና ሰው በአመፃ እግዚአብሔር በምሕረት እኩል ሆኑ ይላል። ሰው በመበደል እግዚአብሔር ይቅር በማለት ተካከሉ። የእግዚአብሔር ምሕረቱ ከኛ በደል እየበዛ እኮ ነው በእውነቱ እንጂ ምን ኖረው መኖር የሚገባን ሆነን ሕይወት የሆነውን ቃልን መስማት የሚገባን ሆነን አይደለም እየሰማን ያለ ነው። ስለዚህ ለዚህ ቦታ ልንሰጥ ይገባል። እውነት እላችኋለሁ ምድራዊ ንጉሥ ሲጠራችሁ በደስታ የምትሄዱ እናንተ፣ ምድራዊ ኃላፊያችሁ ሲያስናግራችሁ በፍርሃት የምታናግሩ እናንተ፣ እግዚአብሔር ሲያናግር ለምን ትታበያላችሁ? የእግዚአብሔርን ደብዳቤ ለምን ትንቃላችሁ? ምድራውያን ነገሥታት የሚልኩት ደብዳቤ በእኛ ቦታ አለው፣ በእኛ ልብ ክብር አለው። በእውነቱ የሥራ ኃላፊ የሰጠኝ ነው ብለን እናከብራለን። እንዲሁም ጠቅላይ ሚኒስትሩ የላኩት ነው ብለን ትእዛዙን እናከብራለን። እግዚአብሔር የሚሰጠንን ትእዛዝ ግን የምንንቅ ወዮልን። በእውነቱ እግዚአብሔር ያስቀመጣቸው ምድራውያንና ጠፊዎች ነገሥታትን የምንፈራ እውነተኛውን ንጉሥ የማይሻረውን በባህሪው ሞት በመንግስቱ ሽረት የሌለበትን እግዚአብሔርን ግን በእውነት ቦታ ሰጥተን እያመለክ ነው አይደለም። በእውነቱ የስም ብቻ ክርስቲያኖች እየሆን እየተጎዳን ነው ወገኖቼ። ይሄ ድምጽ የሚደርሳችሁ የምትሰሙ ሁላችሁ በዚህ ዘመን የንስሐ ዘመን ሆኖ በእውነቱ ትዕቢተኞች ዝቅ ብለው ተስፋ የሌላቸው በንስሐ ሰቦኔች ብዙ ኃጢአት እኮ ነው የሰራሁት እግዚአብሔር ይቅር አይለኝም ብላችሁ ተስፋ አትቁረጡ። ተስፋ አትቁረጡ። እግዚአብሔር ይቅር ባይ ነው። እኛ እንኳን ለልብሳችን ትልቅ ቦታ አለን። እሳት ውስጥ ቢነካው ልብሴን በእውነት ተሎ ጎተው እናወጣዋለሁ። እኛም የእግዚአብሔር ልብሶች ነን። እግዚአብሔር ሊለብሰን ይፈልጋል። የኃጢአት እሳት ጫፉን ብትነካ እንኳን አንድን ሰው ሊያማርርና በዛው ሊጠፋ ተስፋ ሊቆርጥ አይገባም። ተስፋ ሊቆርጥ አይገባም።
እውነት ነው። በሴተኛ ዳሪነት የሚኖሩ እህቶች ይኖራሉ። በዚህ ምክንያት ሊርቁ አይገባም። በዝሙት ኃጢአት የሚኖሩ አሉ። በዚህ ምክንያት ሊርቁ አይገባም። ከእግዚአብሔር የወጣሁ ነኝ፣ ተስፋ የቆረጥኩ ነኝ የሚሉ ሊኖሩ ይችላሉ። ተስፋ ይቁረጡ፣ ዝቅ ያለው ይሙላ ተብሏልና የእግዚአብሔር ማዳን ቅርብ ነው። ቅሩብ እግዚአብሔር ለየዋሃነ ልባቸው የዋሃን ለሆኑ ለሚያምኑት እግዚአብሔር ቅርብ ነው። አምናችሁና ቅረቡት። በእውነቱ እግዚአብሔርን የኃጢአት ደማችን ይደርቃል። የልብሱን ጫፍ ቤተክርስቲያንን መተን እንዳሳት ያን ጊዜ ንስሐ ገብተን እንቀደሳለን። ሽፍቶች ለቅድስና በቅተዋል። አመፀኞች ለቅድስና በቅተዋል። ብዙ ደም ያፈሰሱ ንስሐ ገብተው ለቅድስና በቅተዋል በእውነቱ። ስለዚህ አሁንም እኔ የማይገባኝ ሰው ነኝ ብለን መራቅ አይገባም። እንቅረብና ጌታ ሆይ ይቅር ትለኝ ዘንድ የማይገባኝ ሰው መጥቻለሁ፣ እቀፈኝና ይኸው መጣሁ። ያለ እኔ በደለኛ የለም፣ እኔ በደለኛ ነኝ፣ በድያለሁ ልንል ያስፈልጋል በእውነቱ። ስለዚህ ወገኖቼ በበዓል ብቻ እንዲህ ተሰብስበን ሆይ ሆይ ብለን የምናልፈው ነገር አይደለም። የተደበቀ ኃጢአት እግዚአብሔርን አያስደስተውምና ስለዚህ ገልጠን ለእግዚአብሔር እግዚአብሔር በሾማቸው ካህናት እግር አልቅሰን እግዚአብሔርን ልንለምን ልንመለስ ያስፈልጋል። አምላካችን እግዚአብሔር ለዛሬ ዓመት በሰላም በፍቅር ያድርሰን። እኔም ተናግሬያለሁ፣ ተናግሮ ከማጥፋት እናንተም ሰምታችኋል፣ ሰምቶ ከማጥፋት ይሰውረን። ወስብሐት ለእግዚአብሔር። ይቆየን።